አንድ ጥያቄ ልጠይቅሽ። ጠይቂ። እሺ ህንጻ ይሳማል? አይሳምም። እሺ መኪና ይሳማል? አይሳምም። እሺ ባለፈው ታዲያ እንግዳ የመጣ ቀን ለምንድን ነው ህንጻን ትስሚያለሽ መኪናን ትስሚያለሽ ሲት የነበረው? ለሰዎች ለምን መሰለሽ? ብዙ ጊዜ ሰዎችን ያው ታውቂያለሽ፣ እኔ ልጅ እንዲወልዱ በጣም እፈልጋለሁ። ሁሉም ሰው እንዲወልድ በጣም አበረታታለሁና ወለዱ ስላቸው ቆይ ማሚ ምናምን አሉኝ። ያው ይገባኛል የሆነ ወይ ቤት ሳንሰራ ወይ መኪና ሳንገዛ ወይ ምናምን እያሉ እንደሚሆን ያው አውቃለሁና ምን አልኳቸው፣ ህንጻ ይሳማል መኪና ይሳማል ያልኳቸው ለዚህ ነው። ለመሰለሽ ሰው የፈለገ ባለጸጋ ቢሆን በጣም የሚኮራበት የሚረካበት ህንጻ ቢኖረው በጣም ብዙ የሚያማምሩ መኪናዎች ቢኖሩት በእነሱ በጣም ደስ ቢለው እንኳን በቃ ሲያምር ወይ ደግሞ ብሎ የሆነ ፍቅር አለ በዛ በልጅ ፍቅር ሄዶ ቅፍ ያደርጋል። አይሰማቸውም ደግሞ ያ ቁስ አካልም አይመልስለት። ትክክለኛ ፍቅር የሚመልሰው ልጅ ነው። እንኳን አይደለም በዛ በሀብትና በጸጋ በጣም ብዙ ዝና ቢያተርፉ በጣም ብዙ ሀብት ቢያተርፉ ብዙ ሰው ዙሪያቸው ላይ ቢኖር ያ ሀብት እስካለ ድረስ ነው ሰው በዙሪያው የሚኖረው። አለበለዚያ ግን ብቻውን በቀረ ጊዜ ያ ዝና ያመጣለት ነገር ከራሱ በራቀው ጊዜ ሁሉም ነገር አብሮ ይበተናል። ልጅ ግን በማንኛውም ሁኔታ ውስጥ ብትሆኚ በሀብትም በድህነትም በማማር ውስጥም በጉስቁልናም በህማምም በጤናም በማንኛውም ነው ብትሆኚ የልጅ ፍቅር አይለወጥም። እናት ልጇ የምትሰጠውን ፍቅር በምንም አይነት ሁኔታ ውስጥ ቢሆን አይቀየርም። አባት ለልጁ የሚሰጠው ፍቅርም እንደዚሁ ነው። ልጅም ለወላጆቹ የሚሰጠው ፍቅር ፍጹም ነው። ስለዚህ ይህንን ፍቅር ከምንም ጋር እንዳያወዳድሩት። ቆይ ሲሉ ሌት ሲሆኑ ልጅ ባይወልዱ ወይ አንድ ነገር ቢሆን ያ ያገኙት ነገር ያንን አይተካላቸውም እና ያንን በጣም በአንክሮ እንዲመለከቱት ለማድረግ ስፈልግ ይሄንን አልኳቸው። ለምሳሌ ውበትን አይቶ የቀረበ ሰው ቢኖር ያ ውበት በጠፋ ጊዜ ይጠፋል። ቁመና አይቶ የቀረበ ሰው ቢኖር ቁመና በሌለ ጊዜ ሁሉ ይጠፋል። ልጅ ግን በማንኛውም ሁኔታ ውስጥ ቅፍ አድርጎ በመሳም ብቻ አይደለም በዛ ልክ ያለውን አይነት ፍቅር ኤኒ ታይም ከወላጆቹ ያገኛል። ወላጅም ከልጁ ያገኛል። ፈለገ የሚያምር ቁስ አካል ቢኖር ብትስሚው እንኳን አንቺ አምሮሽ ያ ነገር ላንቺ ምላሽ አይሰጥሽ። ይሄንን በጣም ለማተኮር ብዬ የምናገረው ያነጋገር ዘይቤ ነው። ማይ እሺ እናት